ጦርነትኛ እንቀስቅስኛ ወታደራዊ እርምጃ በሻዕቢያ ላይ እንውሰድ በኤርትራ መንግስት ላይ እንውሰድ አይሆንም እሱን የሚጠብቅ አይነት አመለካከት ካለ ስለማይጠቅመን ነው ይቻላል አይቻልም ሚሊተሪ ላይ አይደለም ይጠቅማል አይጠቅምም ነው ስለዚህ ከዛ በመለስ የሆኑ ጫናዎች መፍትሄዎች አማራጮች ነው የሚታየው ያለ ለምን እኛ እስካሁን ድረስ አሁንም ልማታችን ላይ እናትኩር ብለን ሰላማችንን እናጠናክር ብለን ተጋላጭነታችን በእነኚህ ዙሪያ በኋላ ቀርነትና በደህንነት ዙሪያ ነው ስለዚህ ተጋላጭነታችንን ከቀነስ በልማትና በዲሞክራሲ በመልካም አስተዳደር በሰላም ማጠናከር በማንኛውም ጊዜ ጦርነት ቢጀምር ተሸናፊነቱ እርግጠኛ ይሆናል ተሸናፊነቱ ብቻ ሳይሆን በወታደራዊ ሜዳ መሸነፉ ወደ ፖለቲካው ቀውስና ወደ ህልውናውን ማጥፋት ወደ ከስልጣን መወገድ ያመራል የሚል ነገር ነው መነሻችን ስለዚህ ይሄን እስካየ ድረስ ለመውረር ጦርነት ለመቀስቀስ አይፈልግም አያዋጣውምና እኛ ከቀሰቀስን ግን እኛ እርምጃ ከወሰድን ግን አንደኛ ከልማታችን አፈናቅለው ወደ ጦርነት ስለሚያስገባን በራሳችን ምርጫ ተገደን ካልሆነ በስተቀር ይሄ አይነት ምርጫ መውሰድ የለብንም ምክንያቱም ልማቱን ይጎዳል ወደ ልማት ምናውለው ገንዘብ ለልማቱም አልበቃንም እያልን ባለንበት ጊዜ መጠነ ሰፊ ከባድ ስራዎች ባቀድንበት ጊዜ የህዝቡ ትኩረትና የሀገሪቱ ሀብት ወደ ጦርነት ማዞር በጣም ነው የሚጎዳን በጣም ነው ወደ ኋላ የሚመልሰን ብዙ የልማት ፕሮጀክቶችን እንድንሰርዝ እና እንድናቋርጥ ነው የሚያደርገን ከዛም አልፎ ይሄ ቀጠና የጦርነት ቀጠና ሆኗል ተብሎ ንግድና ኢንቨስትመንት ከኛ ጋር የጀመሩ ሰዎች በስጋት የሚያቋርጥበት ሁኔታ ነው የሚፈጠረው ኤርትራ ግን የሚቀርበት ነገር የለም ምክንያቱም ኢንቨስትመንት ያገኝም ያለ ብድርና እርዳታ ያገኝም ያለ ልማት ስራ ላይ አይደለም ያለው ስለዚህ እሱ ፖለቲካዊና ወታደራዊ ሽንፈት ነው የሚያገኘው እንጂ የሚስተጓጎልበት ልማት የለም የሚስተጓጎልብን እኛ ነን በዚህ ምክንያት ነው አይጠቅመንም ምን ነው ያለን እዛው ሊሞት እየተቃረበ ስለሆነ እኛ ጣልቃ ገብተን ያስወገድነው መንግስት ከሚመስል ራሱ ህዝቡና ተቃዋሚዎቹ ቢያስወግዱት ደግሞ ይመረጣል የሆነ ችግር ቢፈጠርም ከተወገደ በኋላ ኢትዮጵያ የፈጠረችው አይባልም እንደገና ራሳቸው የፈጠሩት ራሳቸው የሚፈቱት ይሆናል ደጋፊ ብቻ እንሆናለን ስለዚህ በሁሉም ገጽታው ሲመዘን ምን ወስደው እርምጃ ጦርነት አይሆንም ከዛ በመለስ የሚወሰዱ እርምጃዎች ግን ባለፈውም እንዳብራራ ነው ለምሳሌ ዲፕሎማቲክ ጫናው እንዲጠናከር በተባበሩት መንግስታት የጸጥታ ምክር ቤት ይሁን በአፍሪካ ህብረት ይሁን በአረብ ሀገሮች ይሁን በኢጋድ ሀገሮች ይሁን በእነኚህ ሁሉ ጫናው እንዲጠናከር ከሁሉ በላይ ደግሞ የኤርትራ ተቃዋሚ ኃይሎችና የኤርትራ ህዝብ ትግልን እንዲያጠናክር እንዲያፋፍም ቅድም የተጠቀሱት ስራዎች ይበልጥ አጠናክሮ መቀጠል ነው እነኚህ ናቸው ሊሆኑ የሚችሉ እርምጃዎቹ